Happy Kids! ሰላም የኔ ተወዳጆች እንዴት ናችሁ? ደህና ናችሁ ወይ? እንደምወዳችሁ ታውቃላችሁ አይደል? በጣም ነው የምወዳችሁ፣ ሁላችሁንም በጣም ነው የምወዳችሁ። እሺ ኢትዮጵያ ውስጥ ያላችሁ ከኢትዮጵያ ውጭም ያላችሁ ልጆች ሁላችሁንም በጣም እጅግ አድርጌ ወዳችኋለሁ። ደግሞ በውስጥ መስመር እየሰጣችሁኝ ያላችሁት አስተያየት፣ ቪዲዮቻችሁን የምትልኩልኝ በጣም ነው ደስ የሚለኝ፣ ሁሌም ነው ማየው። እሺ አሁንም መላክ ከፈለጋችሁ ከዚህ በታች የማስቀምጠው አድራሻ ላይ ወይም ዲስክሪፕሽን ላይ ባለ አድራሻ ልትልኩልኝ ትችላላችሁ። እሺ በጣም ወዳችኋለሁ። የሰራችሁትንም ስራ ደግሞ አያለው፣ ላኩልኝ። ይህን ቪዲዮ በጣም የምትወዱት ክራፍት ነው ዛሬ የምሰራላችሁ። መጽሐፍ ቅዱስ ላይ በጣም የምንወደው ቃል አለ፣ በኋላ ነግራችኋለሁ እሱም እንደሆነ። እሱም በተመለከተ የምንሰራው ክራፍት ነው የሚሆነው ማለት ነው። ስለዚህ ማንም ሰው እንዳይሄድ ሁላችሁም ወረቀታችሁን፣ የሚያስፈልጋችሁን ነገር ሁሉ አዘጋጁ። ይህን ቪዲዮ ከመጀመራችን በፊት ግን ሰብስክራይብ ያላደረጋችሁ ካላችሁ ሁላችሁም አንድ ጊዜ ሄዳችሁ ሰብስክራይብ ታደርጋላችሁ፣ ትነኩታላችሁ ማለት ነው። ካጠገቡ ደግሞ የደውል ምልክት አለ። የደውል ምልክት ብትነኩ ቪዲዮ መጀመሪያ ስንለቅ ሮጦ እናንተ ጋር ነው መጀመሪያ የሚመጣው። ስለዚህ እናንተ ጋር ቪዲዮ እንደርስ እሱን የደውል ምልክቱን መጫን እንዳትረሱ። ዛሬ በጣም የምንሰራው ነገር እኔንም በጣም አጓግቶኛል። እስከሰራው ድረስ በጣም ጓጉቻለሁ። ወደ ስራው እንሂድ አይደል? ወደ ስራው። እሺ ልጆችዬ ዛሬ የምንሰራው ስራ ምንድነው? የምንሰራው መሰላችሁ? በግ ነው የምንሰራው። ለምንድን ነው በግ የምንሰራው ካላችሁ ኢየሱስ ክርስቶስ 100 በጎች ቢኖሩትና አንዷ በግ ግን ብትጠፋ 99ን በግ አስቀምጦ አንዷን በግ ሊፈልግ ይሄዳል። አይገርማችሁ? ምን አይነት እረኛ ነው! ምን አይነት ፍቅር እንደሆነ እንዴት እንደሚወደን አያችሁ አይደለ? 99 በጉን አስቀምጦ ለአንዲቷ በግ ግን ይሄዳል፣ ሊፈልጋት ይሄዳል። ስለዚህ ምን ማለት ነው? እኛን ለኛ ሲል ከሰማይ ሰማያት የሚመጣልን ኢየሱስ ክርስቶስ ለኛ ሲል እኛን ሊያድነን እንድንጠፋበት ስለማይፈልግ ብዙ የዳኑ እንኳን ቢኖሩ አንድኛ ግን እንድንጠፋበት ስለማይፈልግ ይመጣል። ስለዚህ ዛሬ ማሰራችሁ ምንድነው? በግ ነው የምንሰራው ማለት ነው። አንዷን በግ ነው የምንሰራው። እናንተ የፈለጋችሁትን ቁጥር መጨመር ትችላላችሁ። እሱን ለመስራት ምን ያስፈልገናል? ጥጥ ያስፈልገናል። ከዛ ምን ጥቁር ከለር ካላችሁ፣ ጥቁር ወረቀት ካላችሁ ጥሩ፣ ወይም በማርከር ጥቁር ማረክ ትችላላችሁ። እኔ ምናልባት ፕላስተር ላድርግበት ያስቤ ፕላስተር ይዣለሁ፣ ወይም ጥቁር ፕላስተር መጠቀም ትችላላችሁ። ከዛ ወረቀቶች ነው የሚያስፈልገን። ከለር ወረቀት ደግሞ ቢኖራችሁ ጥሩ ነው እንዲያሳምርላችሁ። ስለዚህ አረንጓዴ ወረቀት፣ ከዛ በኋላ ዋናው ጥጥ ነው። ከዛ በኋላ ጥቁር ነገር ነው የሚያስፈልገን ማለት ነው። በጣም ቀላል ነው። ከዛ መጨረሻ ላይ እኔ አይን አረግበታለሁ። እዚህ ጋር አይን አረጋለሁ። እናንተ ግን የምትፈልጉትን በምትፈልጉት መልክ አይን ሰርታችሁ መለጠፍ ትችላላችሁ። እሺ አሁን ወደ ስራው እንሂድ። መጀመሪያ የምንሰራው ማለት ነው ፊቱን ነው የምንሰራው። እሺ ስለዚህ ምንድነው የምናደርገው? መጀመሪያ ፊቱን ነው የምንስለው። ፊቱን ልሳልና አሳያችኋለሁ፣ ወይም ቆርጬ አሳያችኋለሁ ፊቱን። እሺ በጥቁር ስይል አሳያችሁ ፊቱን ማለት ነው። አያችሁ ፊቱንና ጆሮውን እንስላለን። አሁን ይሄንን ቆርጠን እናወጣዋለን። እሺ ቆርጠን እናወጣዋለን። ከዛ ይሄንን ከፈለጋችሁ ሙሉን ጥቁር መቀባት ትችላላችሁ፣ ወይም ደግሞ ፕላስተር ማድረግ ትችላላችሁ። ወይም ጥቁር ወረቀት ካላችሁ ደግሞ በጣም ጥሩ ነው። ጥቁር ወረቀት ካላችሁ፣ እኔ ጥቁር ወረቀት ስለሌለኝ ነው። ስለዚህ ይሄንን ፊት ወይ እንቀባዋለን፣ አብረን እንቀባዋለን። ኢየሱስ እረኛዬ ነው፣ ይረዳኛል፣ ይወደኛል፣ ይመራኛል፣ ይጠብቀኛል። ይኸው አያችሁት? አሁን ይሄንን ቅድም ምን ብያችኋለሁ? እንትን እናደርጋለን፣ ጥቁር እናደርጋት አይደለ? ጥቁር እንቀባት። ጥቁር ልቀባት። እናንተም እቺን ጥቁር ቀቡና ጠብቁኝ እሺ። የኔም ጥቁር ቀብቼ እመለሳለሁ።
ይሄው ጥቁር አረግናት አይደለ? ምን እያየሁ መሰላችሁ? ስስ ሆነችና የኔ ወረቀት አጋጣሚ ስስ ነች። ስለዚህ እንትን ላይ እንለጥፋት፣ ትንሽ ጠንከር ያለች ነገር ላይ እንለጥፋት እዚህ ላይ ለስሚ እሺ፣ እቺን አድርገናል። እቺን ካረግን በኋላ አሁን ካርቶን ወፈር ስላለ እንዴ ያልተደመቀ ቦታም ካለ ያልቀለምኩት ቦታም ካለ እንደዚህ እያየሁ ቀልመዋለሁ። እንደዚህ ሁሉም ቦታ አድርጌበታለሁ። እሺ፣ ይሄን ካረግን በኋላ እቺን እናስቀምጥና አሁን እግር እንሰራለን። ስንት እግር ነው የምንሰራው? 4 እግር። 4 እግር ለመስራት ይሄንን ትንሽዬ እንደዚህ አይነት ወረቀት ትይዙና እቺን በደንብ ጥቅል ታረጋታላችሁ። እሺ፣ እዚህ እሷን ለመጠቅለል እንዴት መሰላችሁ እንጠቀልላት? የሆነ ቀጭን ነገር ይዛችሁ ከጫፍ ጀምራችሁ እንደዚህ ጥቅልል ይሻላል። እንደዚህ አድርጋችሁ ይሄንን 4 እግር አይደለም የምንሰራው። ይሄንን እንደዚህ እኩል አድርጋችሁ 4 ቦታ ታረጉታላችሁ። 4 ቦታ እንደዚህ ትቆርጣላችሁ። ከዛ እቺን 4 ቦታ የቆረጥነውን እንጠቀልለዋለን ማለት ነው። አያችሁት? 4 ቦታ ያደረግነውን ጥቅልል እናረጋታለን። ለመጠቅለል እንደዚህ ቀጭን የሆነች ነገር ተጠቀሙና ከጫፉ ጀምራችሁ እንደዚህ ጥቅልል አርጉት። አሁን እኔ አወጣሁት። ሳታወጡ እስከ መጨረሻው ድረስ መሄድ ትችላላችሁ። እንደዚህ ሳታወጡ እንደዚህ ጥቅልል። ከዛ መጨረሻ ላይ ስትደርሱ ማጣበቂያ በደንብ አርጉበት፣ እንዳይፈታባችሁ ማጣበቂያ በደንብ ያስፈልገዋል። ያው ወጭን ታወጣላችሁ። ሁሉንም 4ቱንም እንደዚህ እናደርጋለን። እሺ፣ እሺ ልጆቼ አያችሁ፣ እኔ አሁን ፕላስተራችንን አድርጌ ጥቁር አድርጌ ያው 4 እግር ሰራው ማለት ነው። 4 እግር ሰራው። ስለዚህ ይሄንን እግር ምንድነው የምናደርገው? መጀመሪያ እሱን እናስቀምጣለን። አሁን ፊቱን እግሩን እናስቀምጥና ጥጣችንን እንይዛለን። ጥጣችንን እንይዛለን። ስለዚህ ይሄን ጥጣችንን የምንፈልገውን ያህል ለሰውነቱን ይሆን ማለት ነው። ለሰውነቱ የሚሆን ጥጥ እንደዚህ እናደርግና ማጣበቂያ ካስፈለገን ውስጡ ላይ ማጣበቂያ ማድረግ እንችላለን። እሺ፣ ትንሽ አሁን እዚህ ጋር ጠንከር ያለ ማጣበቂያ ነው የሚያስፈልጋችሁ፣ ልክ እንደ ሀት ግሉ ገን። እሺ፣ ሀት ግሉ ገን አይነት ማጣበቂያ ያስፈልጋችኋል። እንደዚህ ክብ እንዲሆንላችሁ እዚህ ውስጥ እንደዚህ ማጣበቂያ ቀስ ብላችሁ ቃልጋለች ትንሽ ትጋል ውስጡ እንደዚህ ያስፈልጋችኋል ማለት ነው። ያቸረለ ትልቅዬ በግ ነው ዛሬ የምንሰራው።
ከዛ እዚች ጋር ትንሽ ወደ ውስጥ ያደረኩባት ነገር ስላለች እሷ እንድትሸፈን ብቻ ነው። እሺ ማጣበቂያ ማድረገው እንጂ ያን ያህል ማጣበቂያ አስፈልጎት አይደለም። እዚህ ጋር ያሉትን ነገሮች እንደዚህ ሸፍን ለማድረግ ያህል ማጣበቂያውን ያዘብኝ። እንትን ብያቸዋለሁ፣ ቅድም ነግራቸዋለሁ አይደለ? ተጠንቃችሁ ነው ማድረግ ያለባችሁ። ይሄን ማጣበቂያ በተለይ ሀት ግሉ ገን ስትጠቀሙ እንጠቀቅ አለባችሁ። እሺ ከዛ እንደዚህ ያደረግናት አይደለ? ስለዚህ ይሄን ካስተካከልን በኋላ ፊቷን እንጠፋዋለን። ይሄንን ፊት በጋችን አልመጣችም። መታለች አይደል? ግን ገና የሚቀራት ነገር አይን ይቀራታል፣ ፀጉር ይቀራታል። ስለዚህ እቺን በጋችን እንደዚህ እናስቀምጥና አሁን እነዚህ እግሮች አሉና እነዚህን እግሮች እዚህ ውስጥ እንከታለን። እዚህ ማጣበቂያ እናደርግና በማጣበቂያ እያደረግን ወደ ውስጥ እንከታቸዋለን። ያው ያቻ አይደለ? ዘርገን እሺ፣ ይሄው አንድ እዚህ ጋር 4 እግር አይደል ያለው በጓ 4 እግር እናደርግለታለን። ሁለት ማጣበቂያ ወድቆ ነበር። እዚህ ጋር 3 እዛ አንድ እግር ብቻ ይቀራል። 3 እዚህ ጋር 4 አሁን ላሳያችሁ። አሁን እቺን በግ ምን ይቀራታል? አይንና ፀጉር ይቀራታል። ስለዚህ ፀጉር ትንሽዬ ፀጉር እንወስዳለን። እንደዚህ ትንሽዬ ዛቄት ጋር ነው የምንለጥፈው። ከላይ እዚህ ግንባሯ ላይ እዚህ ማጣበቂያ እዚህ ጋር እናደርጋለን። እዛ ግንባሯ ላይ ይሄንን ፀጉር መታለች። አሁን ምንድነው የሚቀረን? አይን ይቀረናል። እኔ ቅድም ብያችኋለሁ፣ አይን እናንተ ማድረግ ነጭ ነገር መለጠፍ ትችላላችሁ። እኔ እቺኛው አይን ስላለችኝ እሷን አይን ነው የማደርገው። ዝግጁ ናችሁ? የኔን በግ ለማየት ከዚህ ሌላ አድርግና ላሳያችሁ። 1 2 3 አያችሁት? በጊዜ አያችሁት? አታምሩም? ጠረጴዛችሁ ላይ እንደዚህ ማስቀመጥ ትችላላችሁ። ከፈለጋችሁ ይሄን እንደዚህ ዙሪያውን አጥር ሰርታችሁ እንደዚህ አድርጋችሁ አሁን አረንጓዴ ነገር ላይ ታረጓትና ዙሪያውን አጥር ሰርታችሁ ማድረግ ትችላላችሁ። ቀጥሎ እዚህ ጋር የሚደረገውን ዛፍ ነው ማሳያችሁ። እሱን ደግሞ የሚቀጥለው ቪዲዮ ላይ ነው ማሳያችሁ። የሚቀጥለው ሳምንት ያለው ቪዲዮ ላይ ነው ማሳያችሁ። እዚህ ጋር ዛፍ እንሰራላታለን። እዚህ ጋር ዛፍ እናቆመላታለን። እዚህ ጋር አበቦችና ምን እናደርግላታለን።
ይሄንን በደንብ አድርገን እናሳምርላታለን። እሱ መቼ ነው ማሳያችሁ? የሚቀጥለው ሳምንት ነው ማሳያችሁ። ዛሬ ይሄንን ነው የተማርነው። ቆንጆ በግን የሰራ ነው አይደለ? ከፈለጋችሁ እናንተ እዚህ ጋር ትንንሽዬ በጎች ማድረግ ትችላላችሁ። አሁን ይሄንን ስለወደድኩትኝ ጠረጴዛዬ ላይ ማስቀመጥ ስለምፈልግ አንድ በግ ብቻ እንዳትሆን እቺ እንደ እናትየው እናረጋትና እዚህ ጋር 2 በግ አረጋለሁ፣ እናትና ልጆች እንዲኖሯት። አሪፍ ነው አይደለ? እንደዛ አድርጌ ያስቀምጣታለሁ። እናንተም እንደዚህ ሰርታችሁ ስጦታ ለሰው መስጠት ትችላላችሁ፣ ለራሳችሁ ማስቀመጥ ትችላላችሁ። የምትወዱትን ጥቅስ ደግሞ እዚህ ጋር መጻፍ ትችላላችሁ። እግዚአብሔር እረኛዬ ነው የሚያሳጣኝ የለም የሚለውን ጥቅስ መጻፍ ትችላላችሁ። ታምራለች። ታምራል አታምሩም? ታምራለች አይደለ? ወዳችኋለሁ ልጆችዬ። ዛሬ በጣም ደስ የሚል ነው የሰራነው። የሚቀጥለው ሳምንት ደግሞ ዛፍ ነው የምንሰራው። ማናችሁም እንዳጠፉ። የሚቀጥለው ሳምንት እንገናኝ። ወዳችኋለሁ። ባይ